ባክቴሪያዎች ስብጥር በሚኖርበት ጊዜ እንደዚህ ሆድ የመነፋት የዲስባዮሲስ ሲኖር እንደዚህ ነገር ሲኖር like ህጻናት ልጆች ለምሳሌ ኦቲስቲክ ልጆች ለፒቲ ይሆናል ፒቲ ተሮች ይሆናል ማለት ነው like ብዙ ጊዜ ሪፋይንድ የሆነ ፕሮሲጀሮችን ዊሽ ያደርጋል ብዙ ጊዜ ምንድነው ነገሩ ምንድነው ሆድሽ ውስጥ ያሉ ባክቴሪያዎች ናቸው አንቺን የሚያስገድዱሽ እንድትመገብ የሚያደርጉሽ ነገሮች because እነዛ ባክቴሪያዎች የሚመገቡት ሪፋይንድ የሆነ ፕሮሰስ የሆነ ምግብነት የሌለው ነገሮች ስለሚመገቡ ማለት ነው አሁን ለምሳሌ ዳቦ ብትመገብ ፓስታ ብትመገብ ለምሳሌ ፓስታውን ምንድነው ምግብ ነው እንዴ ምግብ አይደለም እኮ እቃ ነው by the way because ምንም አይነት ጥቅም የለውም ለሰውነትሽ by the way ገብቶሻል ግን ሪል የሆነ ነገሮች ተመገቢ I recommend you fermented cabbage ferment አርጊና ገብቶሻል ferment አርጊና cabbage ጉድ ባክቴሪያ ስለሆነ ወይ ደግሞ ከፊር አዘጋጅተሽ ከፊር ዋተር ከፊር or ደግሞ ሚልክ ከፊር አዘጋጅተሽ ፕሮባዮቲክ ነው ሄልዚ ፈንገስ አለው ሄልዚ ባክቴሪያ አለው so ያኔ ምንድነው የቦዲሽ ሲስተም ያስተካክለዋል it's very important በነገራችን ላይ እና especially on ሳታይቲ ሆርሞን የሚባላል by the way GLP አጎኒስት ኦዘምፒክ ስማግሎታይድ የሚባሉ ውፍር ለመቀነስ የሚሰጡ ሜዲኬሽኖች በጣም ውድ የሆኑትን የምታውቂ ከሆነ እነሱ እዚህ ላይ ነው የሚሰሩት by the way bacteria come on if you fast and GLP agonist by the way አንቶኒ በጣም ዲቴል ሳይንስ ያወራ የተጠቀምኳችሁ ግን 92 ሰው ነው 300 ሰው አለ 92 ሰው ብቻ ነው ፎሎ ያደረገኝና ኦፌንድድ ሆኛለሁና እንደውም አላወራም በቃ ላቆመው ሲሪየስሊ ወይ ፎሎ አድርጎኝ ይሆናል ማለት ያሉት ሚዩት ነው እኛ ሶሪ ቴንክ ሶ ማች እኛ እዚህ አሁን ፎሎ አድርጎ ነው እንጂ የምንለው ጊፍት ስጡና አበባቆይን ምናምን ፈረስ አንጠጣና አህያ ምናምን አንላችሁም እኛ የምንለው አዳምጡን ጆሮአችንን ስጡን ፎሎ አድርጉን ትጠቀማላችሁ ሌላ ምንም እኛ ከእናንተ የምንፈልገው ነገር የለም ስለዚህ እባካችሁ ፎሎ አድርጉ ፎሎ አድርገውና በአንዴ እውቀቱን ይበትንልኝ ምን አለበትም ጊፍት ቢሰጥ እኮ ችግር የለውም አሁን ጊፍት ስጡን ብንል እኮ ሌላ ቢሆን ይሰጣል አሁን ለእንትና ቢሆን ይሰጣል ማን ያሚሳደበው ሰው ይስሙ አልጠራውም እንጂ ይሰጣል አሁን አልተሳደብኝ አሁን ብቻ ግን ለወገኖቻችንን ጊፍቱም ይገባቸዋል ታፕታፑም ይገባቸዋል ፎሎም ይገባቸዋል አንስነት እኔ ሁሉንም አሁን ማለት ፎሎ አድርጌያለሁና ፎሎ አድርጓቸው እንግዲህ ሌላ ጊዜ ስንገባ ላይቭ ስንገባ እንድታዳምጡ በሚለው ነው እንጂ by the way like የሚጠቅመውን ሰው ይጠቅማል by the information እና like I recommend you anyway water kefir or milk kefir or sauerkraut or kimchi that's very important ናቸው የገት ባክቴሪያዎችን የሚያስተካክሉ ሳታይቲ ሆርሞንሽን ብዙ ሰዎች ምግብ ይመገባሉ ተመግበው ግን አፋቸው የሆነ ጣፋጭ ነገር ክሬቭ ያደርጋሉ ባይዘው ሆድ ጠግባሉ እኮ ባይዘው ግን አፍሽ ያደርጋልና ያንን ማኒፕሌት የምናደርገው ጉድ ባክቴሪያዎችን በማስተካከል ነው ስለዚህ ከፊር or fermented cabbage is very important to decrease your craving important ነገሮች ናቸው ከዛ ምግቦችን ማስተካከል ነው አስፈላጊ ነው እንዳልከው ከፊር አሁን ላስት ዊክ ጀምሬያለሁ ፕሮባዮቲክ ስለሆነ ላስት ዊክ ጀምሬያለሁ ከፊር መጠጣት ቤትን ባላደርገው እየገዛው መጠቀም ጀምሬያለሁ አንድ ነገር እውነት ነው ላይክ ሌትሊ በጣም ባድ ሀቢት አንጥቻለሁ ላይክ ያልነበረኝን ካይንዶች ነገርና እሱ ነው አመጋገቤ ትንሽ even though like nutrition ያለው ነገር ብመገብም ዝም ብዬ ግን ጣፋጭ ነገር አሁን ጣፋጭ ብዙ ወዳጅ አልነበርኩም አሁን ግን kind of ጣፋጭ እሱ ይመስለኛል ዶክተር ሶሪ ለፈርመንትድ
ፕሪፔርድ የሆነ አለ በነገራችን ላይ እና ከእንትን መግዛት ትችላላችሁ፣ ከዘጋጀ መግዛት ትችላላችሁ። እናንተ ደግሞ ጥቅል ጎመን ከትፋችሁ ላይ ከፈለጋችሁ ካሮት ጨምራችሁ ጨው አድርጋችሁበት ነው ግላስ ውስጥ ማስቀመጥ ነው። ከዛ ከ7 ቀን ከ8 ቀን በኋላ አውጥታችሁ መጠቀም ነው። በቃ ሌላ ነገር የለውም። የፈርመንትድ የሆነ ጥቅል ጎመን ነው ማለት ሳውርካውት ይባላል። ድንች ደግሞ የአዘር ቨርዥን ነው ማለት እንደሱ ቅመማ ቅመም ስፓይስ ያለበት ነገር ማለት እና ይሄ ምንድነው ዋናው ስራው አንጀታችን በነገራችን ላይ 60% 70% የሚሆነው የኛ አንጀት የሚመግቡ ባክቴሪያ ነው የሚመግበው። አስበው አንጀትህን የሚመግበው ባክቴሪያ ነው። ስለዚህ ያ ባክቴሪያ is very important እና በተለይ ሜታቦላይት ፕሮዲውስ ያደርጋሉ። ሜሊና ሰላም ነው ወይ? እንዴት ነሽ? ሰላም ብያለሁ ሜሊና። እና እነዚህ ባክቴሪያዎች ፕሮዲውስ የሚያደርጉት ሜታቦል በተለይ ቢትሬት የሚባለው ማለት ነው እና የአሲቴት አለ፣ ፕሮፒሬት አለ፣ አሲቴት እና ቢትሬት አለ። ቢትሬት is very important ነው ኖርማሊ እና ሾርት ቼን ፋቲ አሲድ ፕሮዲውስ ያደርጋል። ያ ደግሞ አንጀታችን ይመግበዋል ማለት ነው እና በተለይ ማይቶኮንድሪያ ላይ በጣም ብዙ ነገር ላይ ኢቨን ሳይታይፒክ ሆርሞናችንን ለማስተካከልም ያስፈልገናል እና አይ ስትሮንግሊ ሪኮመንድ ዩ ቱ ቴክ ዛት። ከፊር ደግሞ ስክሪን ነው በጣም ይጠቅማል። ይሄ ነው ባጭሩ። ወደ ሌሎች ሰዎች ጥያቄ እንሂድን። በመጀመሪያ በተመሳሳይ አመሰግናለሁ። አጋጣሚ ስገባ ነው ያየኋችሁ። ፎሎ የሚያደርጓችሁ ዛሬ አሁን ያደረኩት በጣም አመሰግናለሁ። አጋጣሚ መሰለኝ እንደዋሻለሁ። አጋጣሚ ስገባ አየኋችሁና እንትኑ ደግሞ ተመቸኝ። ለኔ የሚሆን ለቤት ስለሆነ ከዛ በኋላ ፎሎ አደረኩኝና ሪኮስት አደረኩኝ። አንድ ያጸደ ፕሊዝ ሜሊና if you have time ወደ ላይ ብትመጪና ጊዜ ካለሽ ስለ ባለፈው የሰራሽው ቪዲዮ አለ ስለ ፎሊክ አሲድ ለኤምኤችኤፍአር ጂን ኢፌክት ኦፍ ፓስቴስ ኢፌክት ኦን ፕሬግናንት ማዘር ኦን ኦቲስቲክ ቻይልድ ያወራሽው ነገር ስላለ ስለ አርጉመንት ለማድረግ የምጨምርሽ ነገር ኢንቦክስ አድርጌልሽ ነበረ። so if you are interested we can ዲስከስ ብናደርግ ኦዲየንሱ ማወቅ ስላለበት ያው በደንብ ቢያውቁ ደስ ይለኛል። if you have time ሜሊና በመጀመሪያ እኔ ጃንክ ፉድ አድናቂም አይደለሁም፣ አልመገብም። በጣም የምበላው ነገር በእኔ በምችለው ተጠንቅቄ ነው። እንደዚህ ስኳር ነገሮችን ኢቨን ስኳር የሚባል ነገር ከድሮም ጀምሮ እሱን አልወስድም። ለስላሳ ነገሮችን አልወስድም። በቻልኩት እጠነቀቃለሁ እና አሁን ጠቅላላ ቼክ አፕ ለማድረግ ሆስፒታል ሄጄ አጋጣሚ ከ3 ቀን ዛሬ ሄድኩኝና ቼክ ስደረግ ሁሉም የተወሰዱ ናሙናዎች ኖርማል ናቸው። ኖርማል ይላል፣ ኖርማል ሬንጅ ይላል። ከዛ የስኳሩ ላይ ኤዋንሲ ላይ ኖርማል አይልም፣ ግን 5.6 ይላል እና ምንም ነገር ስላልተባለ ዶክተሯ አልደወለችልኝም። አጋጣሚ ነው የደወልኩትና ዛሬ ስጠይቅ ስቲል ኖርማል ነው፣ ግን በጣም የሀብት ኬር ትላለች እና ይሄ ነገር ትንሽ ኮንፊውዝ ስላደረገኝ 5.6 ማለት ብዙ ነው ወይ እንትን አደረገኝ። ትንሽ የሆነ አስጨነቀኝ ነገር እና ለምንድን ነው ቢኬርፉል ያለችኝ? ጎጉል ላይ ሳይ ኖርማል ነው የሚለው 5.6 እና ይሄንን
ችግር የለውም። እንግዲህ አሁን አንዳንዴ የላብራቶሪዎች ነው ሪፈረንስ ሬንጅ ሊያስፈልግ ይችላል። አንዳንድ ነገሮችን ሴንሲቲቭ ነገሮች ላይ ስናይ ማለት ነው። እና 5.6 በየትኛውም ሰርከምስታንስ እኔ በማውቀው ኖርማል ነው። ግን ያ ማለት ግን ምን ማለት ነው? ነገ ከነገ ወዲያ አንደኛ እድሜሽን ከፍ እያለ ሲሄድ እና ምግብም ስናደርግ ሁሉም ዲያቤቲክ የሆነ ሰው ሁላ እኮ በነገራችን ላይ ከርስድ የሆነ የተረገመ ነገር ሆኖ ሳይሆን ላይፍ ስታይሉ ችግር ስላለበት ነው ዲያቤቲክ። ሁላችንም እኔንም ጨምሮ ማንም ጨምሮ አንቶኒን ጨምሮ ሁላችንም ወልድ ብሎ ዲያቤቲክ በነገራችን ግን የምርጫ ጉዳይ ነው። ባይዘ ዲያቤቲክ የመያዝ የምርጫ ጉዳይ ነው። ከዲያቤቲክ የመዳን እና የመቀልበስ ስቲል ይሄም የምርጫ ጉዳይ ነው። if you are committed የሆነ ሰው ስኳሩን ማስተካከል የሚፈልግ ሰው ሪቨርስ ማድረግ ይቻላል። ቅድም ብዬሻለሁ። ሊቭ አሎን ፕሪ ዲያቤቲክ ሬንጅ ሆናችሁ አይደለም ኢንሱሊን ሁለት አይነት ኢንሱሊን የሚወስዱ ባይ ዘ ዌይ ሾርት አክቲንግ ሎንግ አክቲንግ የሚወስዱ ኢንሱሊን የሚወስዱ ሰዎች if you are committed by the way discipline is very important። አሁን by the way አንቶኒ ቁጭ ብሎ ሲያስተምራችሁ እዚህ ጋር እኔ ሳወራ ሞቲቬትድ የምትሆኑ ሰዎች አላችሁ። በቃ ሞቲቬሽን ብቻውን ምንም ጥቅም የለውም በነገራችን ላይ you have to be disciplined consistent መሆን አለብን ማለት ነው ኖርማል። ስለዚህ አንድ ነገር ብዙ ጊዜ እኛ ችግራችን ምንድነው ስናወራ ላይክ ሞቲቬት ትሆናላችሁ ከዛ በኋላ ስራ ላይ የለም ማለት ነው። እና ኮንሲስተንሲ ዲሲፕሊን ኢዝ ቬሪ ኢምፖርታንት። ስለዚህ እኔ የምመክርሽ አጸደ if you are really even አንቺ ብቻ አይደለሽም ዲያቤቲክ የሆናችሁ ሃይፐርቴንሲቭ የሆናችሁ ሰዎች ሪቨርሰብል ነው እነዚህ አይነት ሜታቦሊክ ኢሹዎች ማለት ነው። ሶ ሪጋርዲንግ ቱ አንቺ ጋር ስመጣ ግን 5.6 is quite normal ግን አዎ ጥንቃቄ ያስፈልግሻል። ፔሬድ ምኑ ጥንቃቄሽ is not only by the way ስኳር መብላት ማለት እኮ የሆነ ስኳር መቃም ብቻ አይደለም። if you are eating pasta ስኳር የበላሽ ነው። if you are abusing እንጀራ ስኳር የበላሽ ነው። if you are eating rice ስኳር የበላሽ if you are eating vegetables and fruits ስኳር የበላሽ ነው። በተለይ ደግሞ ፍሩትስ ባይ ዘ ስፔሻሊ ፍሩክቶስ ያለው ማለት ነው is very important process በነገራችን ላይ እና ላይክ ስኳር ስለማንቀም በቃ እንደውም አንዳንድ ፋሽን አለ ባይ ዘ ላይክ ቡና ካለ ስኳር ይሉና ዳቦ ይገምጣሉ። ምን የመሰለ ዳቦ ይገምጣሉ ግን ስኳር አልወድም ምን ይሉና ስኳር ባዶ ይላል። እንደው አንድ ፋሽን ነው ኖርማል ስኳር ያስፈልግ ግን ዞር ብለው ኬክ ይበላሉ ዳቦ ይበላሉ ማለት ነው። ማወቅ ያለብን ማየት ያለብን እነዚህ ነገሮች ናቸው። እና ጥንቃቄ አት ኤኒ ታይም ላይ ያስፈልግሻል። ፊዚካል አክቲቪቲ ሙቭ አድርጊ ሰውነትሽን ተንቀሳቀሺ፣ ምግብሽን አስተካኪ፣ ፋስት አድርጊ። ታክሲሪ ኮንሰፕት